ሰላም እንደምን አላችሁ? የዚህ የዩቲዩብ ቻናል ተከታታዮች፣ ይህ በዚህ ዩቲዩብ ቻናል የሚተላለፈው ፕሮጀክት ማኔጅመንትን መሰረት አድርጎ ገለጻ እያደረግኩ ወደ እናንተ የማስተላልፈው ትምህርታዊ ፕሮግራም ነው። እንግዲህ ከዚህ ቪዲዮ ብዙ ነገር እያገኛችሁ እንደሆነ ተስፋ አደርጋለሁ። ያው የምትመለከቱ ሁሉ ያልተመለከታችሁም እስካሁን ያላያችሁም ካላችሁ ዩቲዩብ ቻናል ውስጥ ደስታ ጌታውን ፕሮጀክት እያላችሁ ትገቡት ሁሉንም ቪዲዮዎች ታገኟቸዋላችሁ። ኦልሞስት ወደ 46 47 የሚሆኑ ቪዲዮዎች እስካሁን እንዲለቀቁ ተደርጓል። ስለዚህ እነዚህ ደግሞ ፕሮጀክት ማኔጅመንት ተጨማሪ ግንዛቤ መፍጠር፣ ተጨማሪ መረጃና ኢንፎርሜሽን መስጠት ጠቃሚ ናቸው እና ተከታተሏቸው የሚል የተለመደውን ምክረ ሀሳቤን ወይም መልክቴን ማስተላለፍ እወዳለሁ። መጀመሪያ እነዚህም ደግሞ ለሌሎችም ተደራሽ እንዲሆን ሌሎችም ይህን መረጃ እንዲያገኙ በተቻለ መጠን ላይክ፣ ሼር፣ ሰብስክራይብ ማድረግን አንርሳ። ኮሜንትም እንስጥበት። ምንድን ያገኘነው ምንድን ነው መስተካከል ያለባቸው የሚባሉ ነገሮች ካሉ ኮሜንት ወይም አስተያየት ቢሰጥበት ጥሩ ነው የሚል ነገር አለኝ። ይህ በጣም ወሳኝ ጉዳይ ስለሆነ ዞሮ ዞሮ ይሄ በእኔ እቅድ በእኔ ፕላን ይህንን ዩቲዩብ ቻናል በዚህኛው ብቻ በዚህ ቴማቲክ ኤሪያ ላይ ብቻ ተኩሮ እንዲቆም አልፈልገው። ይሄ ከተጠናቀቀ በኋላ ደግሞ ሌሎች እንደዚሁ አስፈላጊ የሆኑ ነገሮችን እንደዚሁ በዚህ ዩቲዩብ ቻናል ለማስተላለፍ ነው እና የተሻለ ቦታ ላይ ማድረስ ስለሆነ ለዚያ እናንተ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት መስጠት በጣም ትልቅ ዋጋ አለው ማለት ነው። ከዚህ በፊት በተለቀቁት ቪዲዮ ላይ ያው ስለ ግጭት ብዙ ነገሮችን ገለጻ አድርጌ ማስተላለፌን ያያችሁ ሰዎች ታስታውሳላችሁ ብዬ አስባለሁኝ። እዛ ላይም ግጭት ምንድን ነው፣ እንዴት ይፈጠራል፣ የግጭት አፈታት አፕሮች ምንድን ነው የሚለውን እና እንደዚሁም ግጭት በተለያዩ አካላት እንዴት ይታያል የሚለውን ገለጻ ማድረጌ ይታወሳል። የዛሬው ገለጻም ከዛው የሚቀጥል ነው የሚሆነው። የዛሬው የሚያተኩረው ስፔሲፊክ የሆኑ ቴክኒካል ጉዳዮች፣ ግጭትን ለመፍታት ስፔሲፊክ የሆኑ ቴክኒካል ጉዳዮች ምንድን ናቸው፣ እንዴት ነው የምንፈታው፣ ሁለት ወደ ግጭት የገቡ አካላት እንዴት ነው ግጭቶችን ሊፈቱ የሚችሉት የሚለውን ነገር ገለጻ አደርጋለሁ ማለት ነው። እነዚህ ስፔሲፊክ የሆኑ ቴክኒኮች ናቸው ዛሬ ገለጻ የማደርግባቸው። እንግዲህ ከእነዚህ ቴክኒኮች መካከል አንደኛው የግጭት አፈታት ቴክኒክ መተባበር ነው፣ ኮላቦሬሽን። ይሄ ማለት ሁለቱንም አሸናፊ የሚያደርግ ማለት ነው። ዊን ዊን የምንለው ወይም መተባበር ላይ የተመሰረተ የግጭት አፈታት ቴክኒክ ነው። ሁለቱም ወገኖች በጋራ በመስራት የግጭቱን ዋና ምክንያትና የሁለቱን ፍላጎቶች ይለያሉ። የሁለቱ ፍላጎት ወደ ግጭት የገቡት አካላት ፍላጎት ምንድን ነው፣ በጋራ ለመስራት ደግሞ ምን እናድርግ የሚለውን ይህንን ይለያሉ። ከዛ በኋላ ደግሞ ሁሉም ወገኖች በተቻለ መጠን የሚያረካ መፍትሄ፣ ሁለቱን ወደ ግጭት የገቡ አካላትን የሚያረካ መፍትሄ ለማግኘት ክፍት ግንኙነት፣ መተማመንና ፈጠራን ይጠቀማሉ ማለት ነው። ሁለቱንም ተጠቃሚ የሚያደርግ ዊን ዊን የሆነ ሶሉሽን ያስቀምጣሉ ማለት ነው። አንደኛው ይሄ ነው። ሌላው ይህ ዘዴ ረጅም ጊዜ ጥሩ ግንኙነትን ያበረታታል፣ ዘላቂነትን ያጠናክራል ማለት ነው። ይሄ በጣም ጥሩ እንትን ነው። ዊን ዊን የግጭት አፈታት ቴክኒክ በመተባበር ላይ እና በመግባባት ላይ ሁለቱንም አሸናፊ የሚያደርግ የግጭት አፈታት ዘዴ ነው። እንግዲህ የዚህ ቴክኒክ ውጤት እኔ አሸንፋለሁ አንተም ታሸንፋለህ ነው። ለዛ ነው ዊን ዊን የተባለው። እኔም አሸናፊ ነኝ አንተም አሸናፊ ነህ፣ ስለዚህ ያጣነው ጥቅም የለም የሚለውን። ለዛ ግን መደረግ ያለባቸው ነገሮች አብሮ ይሰራሉ ማለት ነው። አንደኛው ቴክኒክ ይሄ ነው። ሁለተኛው ቴክኒክ መራራቅ ነው። መራራቅ ወይም ይሄ አቮይዳንስ የምንለው፣ ሁለቱም ተሸናፊ ይሆናሉ። ሉዝ ነው የሚያደርጉት። በዚህ ላይ ግጭቱን መራቅ ነው፣ አቮይድ ማድረግ ነው። ወገኖቹ ግጭቱን ለመፍታት ሳይሞክሩ ከግጭቱ ይርቃሉ፣ በቃ ወይም ይተውታል፣ ግጭቱን መፍታቱን ይተውታል። ስለዚህ ይሄ አቮይዳንስ ነው። ይሄ ሁለቱን ሉዝ ነው የሚያደርገው። ምክንያቱም ግጭቱ መፈታት ነው የነበረበት እንጂ ከግጭት መራቅ፣ ሌላ ጊዜ ደግሞ ጊዜ ጠብቆ ወደዛ መግባት ስለማይቀር አቮይድ አድርገዋለሁ ብለህ ዝም ብለህ ከግጭት መራቅ፣ ግጭቱን መተው መፍትሄ የሆነ መፍትሄ መስጠት ነው እና ሁለቱም በዛ መልኩ ግጭቱን ይተውታል፣ ከግጭቱ ይርቃሉ ማለት ነው። ሌላ ጉዳዩ ትንሽ ሲሆን፣ ስሜቶች ከፍ ሲሉ ወይም ተጨማሪ መረጃ ሲያስፈልግ ተገቢ ሊሆን የሚችልበት እድል ይኖራል። ይሄኛው ምናልባት ማለት ነው ጉዳዩ ያን ያህል በጣም አስፈላጊ ካልሆነ፣ ስሜቶቹ ደግሞ በተለይ በግጭት ወደ ግጭት ያስገቡት ከፍ ያሉ ከሆኑ፣ ተጨማሪ መረጃ ሲያስፈልግ እንደዚህ አይነት ቴክኒክ ልንጠቀም እንችላለን። አቮይዳንስ ወይም ሉዝ የሚለውን እና እሱም አንዱ ባህሪው ነው። ውጤቱ ግጭቱ ሳይፈታ ይቀራል ነው። ሉዝ ግጭቱ ሳይፈታ ይቀራል ነው።
ሶስተኛው የበላይነት ነው ወይም ዶሚናንስ የምንለው ነው። ይሄ አንዱ አሸናፊ ሌላው ተሸናፊ ይሆናል ማለት ነው። ዊን ሉዝ፣ አንዱ ዊን ያደርጋል፣ አንዱ ሉዝ ያደርጋል። ይሄ የበላይነት ወይም ዶሚናንስ የምንለው ነው። አንዱ ወገን ስልጣንን፣ ኃይልን ወይም ተጽዕኖን በመጠቀም የራሱን መፍትሄ በሌላው ላይ ያስገድዳል ማለት ነው። በሌላኛው ወገን ላይ ያስገድዳል ማለት ነው። ዶሚኔት ያደርጋል ማለት ነው። ይሄኛው የግጭት አፈታት ቴክኒክ ማለት ነው። ፈጣን ውሳኔ ሲያስፈልግ ወይም በአስቸኳይ ሁኔታ ጠቃሚ ነው። እንዲህ አይነት ቴክኒክ በተለይ በጣም ፈጣን የሆነ ውሳኔ ለሚያስፈልጋቸው ግጭቶች አንዳንዴ እንጠቀምበት እንችላለን። የግድ አስፈላጊ ሆኖ ሲገኝ ማለት ነው። ውጤቱ እኔ አሸንፋለሁ አንተ ትሸንፋለህ ነው የመጨረሻው ውጤት እና ለዛ ነው ዊን ሉዝ ብሎ የመፍታት ቴክኒክ ጥቅም ላይ የሚውለው ማለት ነው። ሌላው መስማማት ነው። መስማማት መካከለኛ መፍትሄ ነው። እንግዲህ ኮምፕሮማይዝ ነው፣ መስጠትና መቀበል ነው። ሀፍ የምንለው ወይም ግማሽ ግማሽ ነው ማለት ነው። ይኸኛው መስማማት መካከለኛ መፍትሄ ነው። ኮምፕሮማይዝ መስጠትና መቀበል ነው። ሀፍ የሚለውን የግጭት አፈታት ዘዴ ነው የሚያሳየን። እያንዳንዱ ወገን ከሚፈልገው ነገር የተወሰነውን በመተው በቃ የተወሰነ ጥቅም በመተው ወደ ግጭት የገቡ አካላት የተወሰነ ከዛም ከዚህም የተወሰነ ይተውና ጥቅማቸውን ሁለቱም ሊቀበሉት የሚችሉት መፍትሄ ያስቀምጣሉ ማለት ነው። ከዛ ከእያንዳንዳቸው የተወሰነ ኮምፕሮማይዝ ማድረግ ማለት ነው። ሁለቱም ወገኖች እኩል መደራደር ኃይል ሲኖራቸው ጊዜው ውስን ሲሆን ይሄ ጠቃሚ ነው። በተለይ ሁለቱም የመደራደር አቅማቸው ወይም ባርጌኒንግ ፓወራቸው እኩል ከሆነ እና ኃይል ሲኖራቸው እንደዚሁም ውስን ጊዜ ሲኖር እንዲህ አይነት ቴክኒክ ልንጠቀምበት የምንችልበት ሁኔታ አለ። እንግዲህ የዚህ ውጤቱ ሁለቱም ያሸንፋሉ እና እያንዳንዱ ነገር ግን የሚተዉት ነገር ይኖራል፣ የሚሰዉት ነገር ይኖራል። የተወሰነ ኮምፕሮማይዝ አድርገው አጣጥመው የሚተዉት ጥቅም ይኖራል። ውጤቱ እሱ ነው የሚሆነው። ሁለቱም ግን አሸናፊ ነው የሚሆነው። ሌላው ቴክኒክ ይሄ መሸነፍን መቀበል ነው። መሸነፍን መቀበል፣ ለሌላው መስጠት። ይሄ አኮሞዴሽን ወይም ሉዝ ዊን የምንለው ነው። አንዱ ወገን ሰላምን ለመጠበቅ ወይም ግንኙነትን ለማስቀጠል በፈቃዱ ይሸነፋል። በቃ እኔ ይቅርብኝ፣ ከሰላማዊ ግንኙነታችን ዘላቂነቱ ይሻላል ካሰበ ጥቅም ይቅርብኝ፣ በቃ አንተ ያልከው የዛኛው ነው። ግን ጥቅም አስጠብቆ የመፍታት ሂደት ነው ይሄኛው። ጉዳዩ ለሌላ ወገን የበለጠ አስፈላጊ ሲሆን ወይም ጥሩ ግንኙነትና አካሄድን ለማስጠበቅ ሲያስፈልግ ቅድሚያ ሊሰጠው የሚገባ ነው። ውጤቱ እኔ እሸነፋለሁ አንተ ታሸንፋለህ፣ ሉዝ ዊን ነው ማለት ነው። እና እነዚህ ናቸው እንግዲህ ቴክኒካሊ ስፔሲፊካሊ ግጭትን ለመፍታት በፕሮጀክት ማኔጅመንት የሚሆን በሌላው የትኛውም ዘርፍ ላይ ግጭት በሚከሰትባቸው እና እነዚህን ቴክኒኮች ወስዶ እንደየግጭቶቹ ባህሪ ሁሉ ነገር አሁን ተመሳሳይ እንትን አይኖረውም፣ ይዘት አይኖረውም። እንደየግጭቶቹ ባህሪ የሚያስፈልገውን ቴክኒካዊ የግጭት አፈታት ዘዴ ወስዶ ስራ ላይ መዋልና ግጭቶች ፈቶ የፕሮጀክታችንን ስራ ማስቀጠል አስፈላጊ ነው የሚለውን እንዲያዝ ነው። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ቀጣይ በሚኖረው ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ቆዩ።